ሰላም 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 ውድና ውድ የተስፋ ልዩ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኔዓለም። ዛሬ ያው ሶሪ ግን ይቅርታ ልጠይቃችሁ እፈልጋለሁ። ወደውን ሲጮ ምንድን ነው ቪዲዮ ከለቀቅ ቆይቷል። እሱን አውቃለሁ። ያለቀቁበት ምክንያት ደግሞ አብርሽና ሩታ የነበሩበት ነገር ስላልተመቸኝ ነው። መጨረሻውን ልይ ብዬ ነው። መጀመሪያ ማውራት እንደሌለብኝ ለራሴ አሳምኜው ነው። አሁን ደስ በሚል ቪዲዮ መተናል። እንኳን ደስ አለን የግሬስ ፋሚሊዎች። ምንድነው ያ ቪዲዮ? አብርሽና ሩታ ሊጋቡ ነው። እኔ ደስ ብሎኛል። ባይዞኝ እናንተ ደስ አላላችሁ? የሚከፋቸው አሉ ጠላቶች ምናምን ኤዛኒ ምናምን። በቃ ብቻ ምን ልላችሁ ፈልጌ ነው፣ እኔ ደስ ብሎኛል። ለዛ ነው ቪዲዮ ዛሬ የሰራሁላችሁ እና የመገባታቸው ነገር እርግጥ የሆነው ትናንትና ትኬት ቆርጠው ምናምን ጨርሰዋል። በቃ ምን ልበላችሁ ብቻ ደስ ብሎኛል፣ በጣም ደስ ብሎኛል። እናንተ ደስ ብሏችኋል ብዬ ተስፋ አደርጋለሁ። የግሬስ ፋሚሊ ብዙዎቻችሁ ተጨንቃችኋል፣ ብዙዎቻችሁ በቃ በጣም አስባችሁ ነበር በነበራቸው ጥል ምክንያት በነበረባችሁ በጣም ያስከፋ ነበር፣ በጣም ያሳዝን ነበር። ለዛ ነው እኔም ቪዲዮ ያልሰራሁት ማለት ነው። በዛ መካከል በጣም ምን ልበላችሁ በቃ ሀሳብ ሆኖብኝ ነበር። በቃ እንደ አጠቃላይ ሀሳብ ሆኖብኝ ነበር። የሀሳብ ሁሉ ተቋይቶ እንኳን ደስ አለን የግሬስ ፋሚሊዎች። ሊጋቡ ነው በመጨረሻም። እኛን አስጨንቀውም ቢሆን ያው ሰርፕራይዝ አረጉን ነው የምንለው፣ እንደዛ ነገር ብቻ እንኳን ደስ አለን። ከዚህ በላይ እኔ ልላችሁ አልፈልግም። ሌላው ነገር ደግሞ እናንተ ሰብስክራይብ አድርጋችሁ ሼር አድርጋችሁ እና እናንተ ይህን ቪዲዮ እባካችሁ ለምናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ ደግሞ ደስታችሁን ደስ ብሎኛል እንኳን ደስ አለ እያላችሁኝ አደራላችኋለሁ። ኮሜንት ላይ አንበሽብሹን ነው የምላችሁ። ሌላ ነገር ደግሞ ሌላ አንድ የምስራች ልነግራችሁ ነው። በቅርቡ ከአብርሽ ጋር ቪዲዮ እንሰራለን። ይሄ ለእናንተ ከእናንተ የበለጠ ላይ ደስ የሚለኝ ያ ነገር በቃ አሁን ከዚህ በኋላ ብቻዬን መለቅላችሁ ከ3 ቪዲዮ በኋላ ነው ማለት ነው። ከአብርሽ ጋር ቪዲዮ የምሰራው ከ3 ቪዲዮ በኋላ። ከዚህ በኋላ ብቻዬን 3 ጊዜ እሰራላችኋለሁ። ከዛ በአራተኛው ከማጋነን ከአብርሽ ጋር አብርሽን በእኔ ቤት ታገኙታላችሁ እላችኋለሁ። እና ፋሚሊ በቃ የሰርጋቸው ቀን በዚህ ወር መጨረሻ ነው የፕሮፖዝ ያረግላታል። በዚህ ወር መጨረሻ ዱባይ ላይ ነው ባይዞኝ። እኔም እዛ እገኛለሁ። በእናንተ ብርታት ነው ባይዞኝ እዛ መገኘው፣ በራሴ አይደለም። እናንተ ይህን ቪዲዮ ሼር ካረጋችሁት እሱ ጋር እንዲደርስ ካረጋችሁት ያው ቃል እገባለሁ ከእሱ ጋር እዛ ፕሮግራም ላይ እገኛለሁ ማለት ነው። እና ምንም ልላችሁ አልፈልግም የግሬስ ፋሚሊዎች፣ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አድርጋለሁ። ያ ሁሉ ጸብ አልቆ ያ ሁሉ ጸብ አልፎ በቃ ያ ሁሉ ብጥብጥ ምናምን አልፎ ዛሬ እዚህ በመሆናቸው እናንተ ይህን ቪዲዮ ኃይል ከሰጣችሁት እኔ ከአብርሽ ጋር እዛ አገኛለሁ። ይሄ ያሰብኩትን ጉዳይ ነው ባይዞኝ። እናንተ ባታግዙኝም ያሰብኩት ጉዳይ ነው። ከተሳካልኝ ያሰብኩት ነገር ከተሳካ ከአብርሽ ጋር እዛ አገኛለሁ ማለት ነው። እዛው የቀለበት ፕሮግራሙ ላይ ዱባይ ላይ ሜቢ ግን ከሱ ጋር ነው መሄድ የምችለው ከሱ ጋር ብቻ ነው። የራሴ እንትን ፕሮሰሶች ምናምን ሙሉ ነገር አለኝ በእርግጥ፣ ነገር ግን ከሱ ጋር ነው መሄድ የምችለው በዛ ፕሮግራም ማለት ነው። ነገር ግን የእናንተ ብርታትና ኃይል ያስፈልግ ግዴታ የቪዲዮ እሱ ጋር መድረስ አለበት። ያው መድረስም እንዳለበት ነግሬያቸዋለሁ። እና እናንተን አንድ ማመሰግነው ነገር አለ። ያው ለ1000K ቪዲዮ አልሰራም ብዬ ነው። ሶሪ ለ1000K ቪዲዮ አልሰራም። ለምን? ከዚህ በላይ ነው ከእናንተ የምጠብቀው። ከእናንተ ከዚህ በላይ ነው የምጠብቀው። እያሰብኩኝ የነበረው ከዛ በላይ ስለሆነ ይቅርታ። ግን ቪዲዮ መስራት ነበረብኝ እንዴ ብዬ አስቤ እኮ። እስኪ እናንተ ይህንን 2K ካስገባችሁኝ እኔ ቃል እገባለሁ ቪዲዮ ሰራላችኋለሁ። እንኳን ደስ አለን ምናምን እያልኩ ምናምን ነገር ሴሌብሬት እያረኩ ምናምን፣ እንዲያውም ኬክ አሰራለሁ። 2K ከገባ ለፈናክል ነው። ኬክ እንኳን አላሰራም። የሆነ በዛ ቁጥር ልክ የሆነ አሪፍ ነገር እንሰራለን ከእናንተ ጋር ማለት ነው። እናንተን የሚደግፍ ነገር፣ እኔን የሚደግፍ ነገር እናደርጋለን። ሌላው ነገር መልላችሁ ፈልጌ መሰራችሁ መልእክት ነው ይሄ። እና አብርሽ ያስተላለፉት መልእክት ነው ባሳዩት ነገር ማለት ነው።
ፍቅር ካለ ምንም ነገር ምንም ቢኖር አትለያዩ ማለት ነው። ዋናው ነገር እሱ ነው። መለያየት ምናምን ወፍ የለም። በእነ አብርሽና በሩታ ተማሩ። ብዙ ፈተና አልፈዋል። በብዙ ፈተናዎች አልፈዋል። በብዙ ስቃይ አልፈዋል። ግን አሸንፈው ያው አሁን አንድ ላይ ሆኑ። እኛንም አስጨንቀውም ቢሆን ማለት ነው አንድ ላይ ሆኑ። እኔማ መሆን አልነበረባቸውም ብዬ ነበር ማሰቡ። ምክንያቱም ልቤን አንጠልጥለውታል። እንዲህ ያው የአብርሽ አባት ትልቅ ስራ ሰርተዋል። በመሀልም የተጠፈጠፈ ሞልተዋል። ብቻ ሁሉ ነገር አልፎ ሊጋቡ ነው። በቃ እሱ ደስ ይላል። በጣም ነው ደስ የሚለው። በሁለታ መልክ ገጭተውናል። ያ ሁሉ ሰዓት ያስጨነቁን ፈታ በሉ እኛ አለን፣ እኛ አንለያይም፣ የእናንተ ኃይል ምናምን ይዞናል ምናምን ነገር ለእኛ ብለው ምናምን ሊጋቡ ነው ፈፈሽ ብለው ምናምን ነገር በቃ እና ወደንስቺ በቃ ይህን ቪዲዮ ሼር አድርጋችሁ አብርሽ ጋር በቃ ደስታችሁን ግለጹለት። በእኔ ቪዲዮ ባሰሩለት እንኳን በእኔ ቪዲዮ ለሱ ሼር እያደረጋችሁ በቃ አስተላልፉለት። ይህን ማን ነው እና ውድ የማዳን ቅመሞች እንደዚህ እላቸዋለሁ። ይህንን የመሰለ መረጃ ከች አድርጌላቸዋለሁ። ከዚህ በኋላ ባይዞኝ ከበኋላችን የሚካሄዱ ፕሮግራሞች እንዳለ ነው በቃ መነግራችሁ ማለት ነው። ከዚህ በኋላ የሚከሰቱትን እንዳለ አልካሁን ወዲህ ቪዲዮ ሳለቅ እንደዚህ ረዥም ሰዓት አልቆይም። ሜቢ አንድ ነገር ልነግራችሁ ነበር። ሜቢ በአንዳንድ ነገሮች ቢዚ ካልሆንኩ በስተቀር ከዚህ በኋላ የሚቀጥሉት ነገር የሚፈጠሩ ነገሮችን ለእናንተ አደርስላችኋለሁ። የማዳን ቅመሞች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ይህንን ቪዲዮ ሼር እያደረጋችሁ አብርሽዬ ጋር አድርሱት። እኔንም ሰብስክራይብ አድርጉኝ፣ ላይክ እና ሀሳባችሁን ኮሜንት ሴክሽኑ ላይ ጻፍ እያደረጋችሁ እና ደስታችሁን እየገለጻችሁ ጠብቁን እስከ ሰርጉ ቀን እንደማለት ነው። እና እንደነገርኳችሁ ከ2 ቪዲዮ በኋላ ከአብርሽ ጋር ቪዲዮ እንሰራለን ብዬ ተስፋ አደርጋለሁ፣ በተያዘው ፕሮግራም መሰረት ማለት ነው። እና የማዳን ቅመም የእኔ ተከታዮች የሆናችሁ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰብስክራይብ አድርጉኝ፣ ይህን ቪዲዮ ሼር አድርጉ ለጓደኞቻችሁ። በቃ እንዳልኳችሁ አደራ ወዳችኋለሁ። ሰላማችሁ ባላችሁበት ብዝት ይበልልኝ። የሰርጉ ቀን እንገናኝ። ሊጋቡ ነው በቃ አብርሽ